ሰላም ሰላም ጓደኞቼ እንዴት አላችሁ? አይ እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና፣ ቤተሰብ ሁሉ ሰላም። እኔ ጋር እግዚአብሔር የተመሰገነ ሁሉም ሰላም ነው። ዛሬ አንድ ሶሻል ሚዲያ ላይ ስዘዋወር ያገኘሁትን ቪዲዮ ነው ይዤላችሁ የመጣሁት። እሱ ምንድነው? ስለ ካርጎ ነው ውዶችዬ። ካርጎ የሆነች ልጅ ናትና ወደ 6 ካርቶን ነው ይዛ ሄደችው። እንደገና ደግሞ ይዛ ከሄደችው ውጪ ደግሞ እዚህ ራሱ ትታው ሄደችው። በጣም ብዙ እቃ ነው፣ ኮተት ነው። በቃ በአጠቃላይ ኮተት ነው። የኮተት ማአት የኮተት ስብስብ ነው እንጂ ምንም የሚጠቅም ነገር ሆኖ አይደለም። ይዛ ሄደች። ከዚህ ስትሄድ 6000 ድርሃም ከፈለች። እንደገና ደግሞ ኢትዮጵያ ገብታ የካርጎ ኢትዮጵያ ከገባ በኋላ ደግሞ 700 በቃ ወደ 800 ሺህ ብር በሉት። ወደ 800 ሺህ ብር ነው የከፈለችው ለቀረጥ። ማለት ትክፈል አትክፈል አላውቅም፣ ግን እዛ የተቀረጠው ወደ 800 ሺህ ብር ነው። አስቡት እስኪ። ምናልባት ብዙ አመት እዚህ ስንቆይ አንድ በወጣን ቁጥር ስንገዛ ምን ያህል እንደተጠራቀመ አናውቀውም። ነገር ግን በጣም ብዙ ቪዲዮ ይሰራል። እቃ አትግዙ። እዚህ ልብስ፣ በተለይ ደግሞ ልብስ ነው። አሁን የሷ የኤሌክትሪክ ነገር የለው፣ የመብራት ምንም ነገር ማሽን ምናምን የለው። ሙሉ እቃው ጫማና ልብስ ብቻ ነው። አስቡት እስኪ። አሁን በቃ ስንት አመት የሰራችበትን በቃ በአጠቃላይ ይች ልጅ ከነ ካርጎ ከነ ኢትዮጵያ ከነ ቀረጡ ወደ 1 ሚሊዮን ብር አውጥታለች። እንዴት ሰው ለካርጎ 1 ሚሊዮን ብር ያወጣል? ማለት ብዙ ሰው ካርጎ አትላኩ፣ እንደዚህ ነው፣ ውድ ነው ምናምን ይባላል። ለምንድነው የሰው ምክር ማንሰማው? የሆነ ሰው እኮ የሆነን አታርጉ ሲባል እናንተን ለመጉዳት ሳይሆን ከኔ ተማሩ ትጎዳላችሁ። ይሄ ነገር ውድ ነው፣ ካርጎ ውድ ነው። ኢትዮጵያ የፈለጋችሁትን ነገር ማድረግ ትችላላችሁ፣ ገንዘብ ብቻ ይኖራችሁ እየተባለ በጣም ብዙ ቪዲዮ እየተሰራ ነው። እና ለምንድነው ከነሱ የማንወስደው? ለምንድነው ትምህርት ከማንወስደው? ሰው እንዴት 1 ሚሊዮን ለካርጎ እንዴት ይፈጃል? እኔ ኢትዮጵያ ሄጄ የዛሬ ስንት አመት የዛሬ 3 አመት 40 ሺህ ብር ከነ ሁሉም ነገር ማለት ነው፣ ከነ መጫኛው በቃ ሙሉ ወጪ 40 ሺህ ብር ወጣ ተብሏ። እኔ እንደውም የመብራት አለው፣ ድስት አለው፣ ሁሉ ነገር አለው፣ ኤሌክትሪክ እንዳለ እቃዎች አሉ፣ መፍጫዎች ምናምን ማለት ነው። እና 40 ሺህ ብር ከፈልኩ ብዬ እስካሁን በጣም ይጸጽተኛል። እንዴት ብዬ ማለት ምክንያቱም ኢትዮጵያ ሄጄ የሌለ እቃ የለም። በእርግጥ እዚህ ብዙ አመት ስንኖር ሁሉ ነገር አይን አዋጅ ይሆንብናል። እዚህ የምንኖረውን ኑሮም ኢትዮጵያ እንኖራለን ብለን እናስባለን። በዛ ምክንያት በቃ ቀን በቀን እቃ ስንገዛ አይታወቀንም። ነገር ግን እንደዛ መሆን የለበትም። ለምንድነው ከኛ ማትማሩት? ለምንድነው ሰው የሚያስተምራችሁን የማሰሙት? ኢትዮጵያ ላይ የሚያስፈልጋችሁ ገንዘብ ብቻ ነው እንጂ የፈለጋችሁትን ነገር እቃ ማሟላት ትችላላችሁ። ኢትዮጵያ ሄዳችሁ 100 ሺህ ብር 50 ሺህ ብር በቂያችሁ ነው ለእቃ። ሙሉ የቤት እቃ ሶፋን ይዞ አልጋን ይዞ ቁምሳጥን ይዞ ዝንጥ ያለ ሙሉ 100 ሺህ ብር ይበቃችኋል። እሱ ራሱ ይሄ 100 ሺህ ብር ራሱ የቅንጦት ነው። ምክንያቱም እኛ ለምሳሌ አሁን አዲስ አበባ፣ በተለይ አሁን እኔ አዲስ አበባ ነው የምኖረው። በአንድ ክፍል ቤት ነው ተከራይተን የምንኖረው አይደለ? ለዛች ቤት የሚመጥን አቅሜን አይቼ የምፈልጋትን እቃ ነው መግዛት ያለብኝ እንጂ ከዚህ አሁን እኔ ከዚህ የሄድኩት ነገር አልተጠቀምኩበትም። ለምን? እቃው ቤቱ ስላልበቃኝ። እንደውም አሁን ሰው ቤት ነው የተቀመጠው። እንዴ ለምንድን ነው የምንቸገረው? እዛ ስንኖር እኮ የሚያስፈልገንን ነገር መግዛት እንችላለን፣ የሚያስፈልገን ነገር ማድረግ እንችላለን። እዚህ ለምንድን ነው ብራችን የምናከስረው? ለምንድን ነው ብራችን የሚባክነው? እንደዚህ አሁን እቺ ሴት 1 ሚሊዮን ብር ስታጠራቀም ስንት አመት ሰርታለች? ስንት ጊዜ ፈጅቶባታል? መንግስት ምክንያት ነው የሚፈልገው እኮ የኛን ገንዘብ ለመውሰድ ምክንያት ነው የሚፈልገው። አሁን ለሱ በቃ ልደቱ ነው ብላችሁ ማሰብ ትችላላችሁ። ለማይረባ ቡትት ነው 700 ምናምን ሺህ ብር ወደ 800 ሺህ ብር የተጠየቀችው። እሱ ምን አገባው? አይለፋ፣ አንደኛ አይቃጠል። 2000 ብር የማይሞላ እቃ እኮ ነው ይሄን ያህል ብር የተተመነው አይደል እንዴ? ለምን? ኤሌክትሪክ የለውም። በቃ ኦልሬዲ ልብስና ጫማ ነው። እና ለምንድን ነው የማትሰሙት? በቃ ብራችሁን ያዙ። በሆነ ባልሆነው ብራችሁን አታጥፉ። በቃ ካርጎ የሚባል ይቅር። ካርጎ አትላኩ። በቃ የምትፈልጉትን ነገር በፕሌን ስትሄዱ 40 ኪሎም ተፈቀደ 50 ኪሎም ተፈቀደ ያችን ይዛችሁ ሂዱ። ካርጎ አታርጉ። ብራችሁን የሚበዘብዘው ብራችሁን የሚያጠፋው ካርጎ ነው። ይሄ ደግሞ እኔ ስላየሁት ነው። በቃ በህይወት የሚቆጨኝ አረብ ሀገር ካረኩት ነገር የሚቆጨኝ አንደኛው ካርጎ ነው። በቃ ለምንድነው ካርጎ ያረኩት? የኔ እቃ እንደውም ትንሽ ነው፣ ግን ትንሹም ሆኖ ያኔ የዛሬ 3 አመት
1500 ብር ነው የከፈልኩት። ያንን ከፈልኩ ብዬ ራሱ ተነድጃለሁ። ገብቷችኋል? ለምን አንደኛ እዚያ ሂጄ ቦታ አጣበበኝ። ይዤ ሄድኩት እቃ ቦታ አጣበበኝ፣ ተንገላታ፣ እቃው ራሱ ተንገላታ። አሁን የእናንተም አሁን እዛ ለምሳሌ በብዛት ወይ ክልል ላይ ያለን ልጆች ክልል ላይ የሚኖር ሰው ቤት ሰርቶ ምናምን ካልሆነ በስተቀር አሁን ይቻውን ክልል ላይ ልኖር ብትለ ራሱ እዛ የምትኖርበት ክልል ላይ ለማድረስ ስንት ወጪ አለባት? ገና የትራንስፖርት ወጪ አለባት፣ የአሸካሚ ወጪ አለባት፣ እዛ የመፈተሻ በጣም ነው። በተለይ ከወጪው በላይ ደግሞ እንግልቱስ እዛ በጣም ነው የሚያንገላቱት፣ በጣም ነው የሚያመናጫጭቁት፣ በጣም ነው የሚያስጠላው። ካርጎ ማምጣት ማለት ካርጎ ማውጣት ራሱ እቃው ደርሶላችሁ እዛ ቦታ ስትሄዱ ራሱ በቃ ራሳችሁን እንድጠሉ ነው የምታደርጉት። በቃ እንዴት እንደሚያመነጫጭቋችሁ፣ እንዴት ወረፋው ቆማችሁ ነው የምትሉት። ሌሊት 12 ሰዓት ሄዳችሁ አሁን እኔ ሌሊት 12 ሰዓት ሂጄ ጠዋት ማታ ከሌሊቱ 6 ሰዓት ነው የወጣሁት ማለት ነው። አስቡት። እና ማሰብ አለባችሁ። በቃ የሆነ ሰው ይሄን ነገር አታርጉ እንደዚህ ነው ብሎ መረጃ ሲሰጣችሁ ቢያንስ በአይን አትረባ እንትን አርጉት፣ የሆነ ሀሳባችሁ ላይ አርጉትና ብራችሁን በሆነ ባልሆነው አታጥፉ። ኢትዮጵያ ውስጥ ብር ብቻ ነው የሚፈለገው እንጂ የሌለ ነገር የለም። የሌለ በቃ እኔ እንጃ። ኢትዮጵያ ውስጥ የማይሸጠው የሰው ነፍስ ብቻ ነው። ከዛ ውጭ የፈለጋችሁት እቃ የፈለጋችሁት ኳሊቲ ብራችሁ ብቻ ይጨነቅ። የምትፈልጉት ነገር ሁሉ አለ እና በሆነ ባልሆነው ብራችሁን አታጥፉ። የካርጎ ብቻ አይደለም ደግሞ እዚህ ሁናችሁ የቤት እቃ የምትገዙ ሰዎች እዚህ ሁናችሁ የቤት እቃ ታስገዛላችሁ ለባለ ሱቆች ማለት ነው። ከአንድ እቃ 2000 3000 ብር የሚያተርፉባችሁ። ይሄን አታውቁም? ለምንድን ነው ስትሄዱ አይደርስም? ለምንድን ነው በቃ እዚህ ስንሆን የዋሃንን መሰለኝ በጣም እና ራሳችንን እንጎዳለን። እኔ ለመጮህ ፈልጌ ወይ ደግሞ ትርፍ ቃል ለመናገር ፈልጌ ሳይሆን በቃ ድካማችን ልፋታችንን መና አንክተተው ብዬ ነው። ለማንኛውም ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ፣ ኮሜንት አርጉ። እኔ ማንም ሰው ማለት እዛ እንዳትጎዱ በማለት ነው። እኔ ከደረሰብኝ አንጻር ነው። አንዳንድ መረጃዎች የምትፈልጉ ከሆነ ደግሞ ስለ ካርጎ እዛ ውጣ ውረዱን እንዴት ማድረግ እንዳለባችሁ ጠይቁኝ፣ መልስላችሁ